አለች። ግሩፕ ሰብስባ ማለት ቆይ አንተ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባዶንጌር እሱን ያልገባኝ እንዴ ቮይስ አለ እኮ ልንገርህ፣ ልላክልህ ይማኛ እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ሆን ይማኛ፣ እኔ ብዙ ቤተሰቦችን አውቃለሁ። ገባካ አይደለም? ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔ ናች ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ገባ? እች ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረ ከድሮ ጀምሮ እኔ የማልስማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳን አዲስ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም። ብሮ ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። ሹድ አንደርስታንድ። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። ኦኬ ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ ይሻላለሁ እያልክ እኮ ነው። ይሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወረችን የራሴን ነገር መልስ ደግሞ አንድ ነገር ማለት ነው። አንተ የምትወዳት ከሆነ ዴዚ ነው ዩሽድ ጀስት ሌተር ዩሽድ የምታፈቅራት ከሆነ አንተ ለመምጣት ያለበት ሺ ዳዝንት ሃቭ ቱ ከም ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንደኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል። ገባ? እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገርም ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለ እሱን የምንመናገር አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገር። ሆን ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄ የመጀመሪያውን ነገር ልጨርስ ነው። ወደዛ ሄድላለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብ ነች፣ ትጠይቃችላለህ። እኔ አስረግዤ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ሶክ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ ያዳመጥኩትን ልንገር። ምንም አታመጪም አንቺ ምንም አታመጪም ብላታል እናቷን አይደል? ምክንያቱም እኔ በቲክቶክና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷን ነው እንደዚህ ያልኩት። አይ እናቷ የእናቷ ቮይስ ሜል ላይ ለሊንዳን የላከችው ሊንዳ ነች፣ ለእናትየዋ የላከችላት። ኦኬ ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና ኬንያ ሜላት ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት? ኬንያ አይደለችም። ላይክ ዩ ኬንያ ያለችው እኮ ጀርመንም አይደለችም። ኬንያ ኦኬ። ስለዚህ ሜላት ሌላ ሜላት ሲባል አንቺ እየመሰለች ነው ከስር መጽፌ ስናት ዩ ሜላት የምትባል ኬንያ የምትኖረው እና በቃ እኔ መጨረሻ ማወቅ እንፈልገው ይህንን ነው። ዴዝም እዚህ ጋር አለች እና ጠይቃችሁ የለውም። እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታውቅም። ለምንድን ነው ስለ ፖለቲካ ማውራት? ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር። ገባህ? ስለ ፖለቲካ እኔና ዴዚ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናት ይሁን የሰደብኳት ቴት አለ ይሁን ማ
ቲና ግቢና እኔ ማውጣት አልፈልግም። አዶንት ዱ ዳት። ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። ፕሊዝ ሪስፔክት ቱ ኖ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። There's a lot of things that people don't know. That's why I really don't care what people are saying. ያ አንደኛ ስህተት የተሰራው በእናትና በልጅ መግባቱ ልክ ነው ብዬ አላስብም። ማንም ሰው የገባ ሰው የለም ብሎ ሆኖ ከኢትዮጵያ እኛንን ያወጣናት አላልክም እንዴ? ገብታ በደንብ አድርገን ይገባ ይሄን ትምህርትሽን አትማሪ እኛንን ያስወጣናት ለምን አወጣችኋት ብለን ለምን አወጣችኋት ወደዛ ብለን ለምን አወጣችኋት? ልትማር አልቻለችም። እች ልጅ ገባ ትምህርቷን አቋርጣ ነው ሄደችው። ላይፏን አቋርጣ ራሷ ወስና ነው ሄደችው። አልወሰነችም፣ ተገዳ ወስና ነው ራሷን ያለችኝ። ሌተስ ሴይ ኢት አጌን ዴይዚ ሊስን ቱ ሄር ኦኬ። ዴይዚ አንተ ተቸግሬያለሁ ካላልከኝ እኔ ልርዳህ ብዬ አልመጣም። አዳምጠኛ እንዴ ዴይዚን ላውራ። ዴይዚ when you went to Ethiopia, your plan was to be famous, to record music, and to get. My plan was not to be like. This is the thing, you guys. This is going like this topic is so confusing for everyone. I hear like one thing this minute, the other thing this minute. Why does that matter? The point of it is, my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. My mom, she say go to America wind, go. She say do that. She don't care. She don't care it's about a boy. What is it? I'm any Tillik Sony. I have the right to do whatever I want. Yoni, don't smile like that because you know yeah, America. Why? She got a reason for it. I have a family, but you guys have to give me freedom. I am a grown person. Oh my gosh. The reason is politics. This is politics. This is politics. I'm so tired. People comment, oh, he's using you for this. He's doing this. He's doing this. Guys, please be quiet. It's like 1 minute. This is politics. You guys don't understand. None of you guys in the comments are there when behind closed doors. None of you. I could say a whole lot of things about her, what she does, but I don't want to because I respect her. I don't want to keep pushing this narrative towards her. I don't want to do that. So, what I'm saying to have peace, why don't you tell her? Why don't you love people regardless of their tribe? This is what it's about. This is about love. It's about everyone is God's children. This is not about politics. I don't care. Some people honestly, let me break down that one for you, okay? Some of the Tigrayan people don't like Amhara at all. You gotta respect that. Yes, just like Amhara people don't like some of the Tigray people. It's the same. Okay, exactly. That's what I was trying to say. There's Amhara people don't like Tigray. There's Tigray people don't like Amhara. Yes. And if you ask him, he supports his political party as well. He's politician as well. He doesn't talk about politics. Okay, just like Amhara people, we you know, I post videos to it all the time. I respect my culture. Don't we all have a right to show love, political thing that we have against each other? It can be one of the other. It can be one of the other. It can be. What I'm saying to you is the first thing for me is that this about his mom, your mom. You and your mom situation should be your and your mom problems. Yes. It shouldn't involve him. Even That's if what I'm saying. about him, why does it involve him? Listen to me. Even